ደግሞ ከአሳ ሻጪዎች ያለ ዋጋ ሰጠው። ይሄንን ሁሉ ካደረገለት በኋላ ዱራታዎስ በግ እየጎተተ አሳ ተሸክሞ ልብሱንም ሳይሸጥ ወደ ቤት ገባ። ሚስቱ አየችውና ምንድነው ማየው? በግ ይዘሃል፣ አሳም ተሸክመሃል፣ ልብሱንም አልሸጥክም፣ ከየት አመጣ? እግዚአብሔር እንዲያደረገልኝ አላት። ማን? እግዚአብሔር እንዲያደርጋል። አያችሁ፣ ረሃብተኛው ይጠግባል፣ ስደተኛው ቤት ያገኛል፣ ተመጽዋቹ ይመጸውታል። እግዚአብሔር የልብን ያያልና የልባችንን ፍላጎት ከኃጢአት በስተቀር ይፈጽምልን። ይህን ካደረጉ በኋላ ያ ታላቁ መልአክ ቅዱስ ሚካኤል በራቸው ላይ ቆመና ቤት የለኝም አሳድሩኝ አላቸው። ናግባ ብለው አስገቡት። ዱራታዎስ አሁን ምን ሰጠው ነገር ቤት የለም ብሎ ሲያስብ ወደ ወይኑ መጭመቂያ ሲገባ ወይኑ ሞልቷል፣ ወደ መሶብ ሲገባ እንጀራው ሞልቷል። ክብርና ምስጋና ለፈጣሪያችን ይሁንልን። ስለዚህ እግዚአብሔር የተሰወረውን ያያል፣ ችግራችንን ይፈታል። እግዚአብሔር የተደበቀውን ችግራችንን ይፈታልና ቅዱስ ሚካኤል በቤታቸው ገባ። ሲገባ ግን ባዶ በሙላት ተቀየረ፣ ማጣት በሕይወት ተቀየረ፣ ውድቀት በትንሣኤ ተቀየረ። ስለዚህ ቤታቸው በበረከት ተሞላ። ክብርና ምስጋና ለፈጣሪያችን ይሁንልን። የታላቁ መልአክ የቅዱስ ሚካኤል በረከትና ረድኤት ወደ ቤታችን ይግባ። አሁን ያልተቸገረ ሰው አለ? ሁሉም ሰው ተቸግሯል። እንጀራ አይደለም ሰላም አተናል። ሰላም ብቻ አይደለም መረጋጋት አተናል፣ አንድነት አተናል። ይሄ ሁሉ ግን መልአኩ ወደ ቤታችን ሲገባ ይቀየራል። እግዚአብሔር በልቦናችን ይንገስ፣ ሰላሙን በረከቱን ይስጠን። ታላቁ ኢትዮጵያዊ ጻድቅ ሳሙኤል ዘዋልድባ በዓለ ዕረፍታቸውና ነውና በረከታቸው ይደርብን። ለዚህ በአጭሩ የዛሬው ቀን ክርስቶስ አባታችን የተሰወረውን ችግር ሁሉ ገልጦ እንደሚያይ አስረድቶ ያስተማረበት፣ ናትናኤልንም ፊልጶስንም ወደ ሕይወት የጠራበት፣ ስለዚህ እኛንም ሁላችንንም ከውድቀት አንስቶ ለክብር የጠራን የሁላችንም አባት እግዚአብሔር ይክበር ይመስገን። የቅዱሳን አባቶቻችን ጸጋና በረከት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።